በሚባል ሰዓት እኔ ውስጥ ያለው አዲስ ሀሳብና ያለው አሰራር ይለያይ ነበርና ይሄ አዲስ ሀሳብ ይሄ የአሰራርን መንገድ መቀየስ ከችግር ካለፍንባቸው መከራዎች ይመጣልና መንፈሳዊ ነገራችን እንዲጠነክር ያደርጋል። ሶሻል ነገራችን እንዲጠነክር አድርጎማል። ፕላስ ደግሞ ለስራ ቀለል ያሉ መንገዶችን ፈጣሪዎች ፈላጊዎች እንድንሆን አድርጎናልና የትም ቦታ ስንሄድ የሚቀረው እንጂ እንደ መድኃኒት የሚፈለግበት ይሁን በቃ የምመኘው ማለት ነው። በቃ ይሄ ያያቲም በፍጹም ብለው ተሻምተው የሚወስዱበት አይነት ነገር ይምጣ ብዬ እግዚአብሔርንም የምለምነው ይሄ ነው። ከዚህ በኋላ ያለው ጊዜ እግዚአብሔር ይቆጣጠርና የሰው አይምሮ ሳይሆን የሰውን አይምሮ ደግሞ የሚቆጣጠር የሰማይ አምላክ አለ። እሱ እናንተን በመብራት የምትፈለጉ አይነት ሰዎች አድርጎ ይባርካችሁ ነው ማለት የሚፈልገው። የሄድነውም ደግሞ እግዚአብሔር አምላክ ይረዳናል። ለማንን ጭምር እግዚአብሔር ቀድሟል። የቀደመ አምላክ ደግሞ እንከተለዋለን። ስለማይፈንቱ ሰውነታ እንግዲህ ሙጥጥ አድርጋ ተናግራለች መሲ። ምክንያቱም እኔ እና እሷም ስለምናወራ ባይዘው ታናሽ አማካሪ እሷ ነች ማለት ነው። በእድሜ ታናሽ ብትሆንም ብዙ ነገሬ አማክራታለሁ። እሷም እንደዚሁ ማለት ነው። አንዳንዱን በአማካሪነት ሳይሆን እኔ የምገለጥባት ደግሞ በቁጣ ማለት ነው። ይሄን አታርጊ ምናምን በሚል አይነት ነው። እና እግዚአብሔር ይሄን አታችመንት ሲሰጠን ፐርፐስ ነው። እግዚአብሔር ያለ ዓላማ የሆነ ነገር አያደርግም። ገዳም ደግሞ ሲሰጠን እግዚአብሔር በዓላማ ነው የእውነት ማለት ነው። እና እንደ ጓደኛ እንደ ብዬዋለሁ ለራሱ ማለት ነው። በዛ በፈተና በምናልፍ ሰዓት ማቴሪያሎችን በመላክ በመከታተል ኢቨን እኔ ጌታ ነው ብላችሁ ኢንተርቪው አልደረሰኝም ማውጣት ታሪክ የለም። እሱ ግን ኢንተርቪው አልተጠራሽም እንደ የሚል አይነት ነገሮች ሲጠይቅ ነበረ እና በኋላ ነው ካለፈ በኋላ ያው ታሪኩ ሰምታችሁታል። እና ዲስ ማች ስለ እኔ ጉዳይ እሱ ይጨነቅ ነበረ። እኔ ግን ነገሬን ስላሟጠጥኩኝ እችላለሁ። ጥረቱ ያለ ዋጋ አልቀረም። እግዚአብሔር ተባረከ። የተሻለ የሚባል ነገር ደግሞ እግዚአብሔር አዘጋጀ ማለት ነው። እና እኔ ለምታደርገው ነገር ለእያንዳንዱ ነገር ሰው ተናግሮ አይደለም እግዚአብሔር ይክፈል ነው እኔ ልል የምችለው። በቃ የምፈልገው ምንድን ነው? መልካም ዘርን የዘራ ሰው ሲያጭድ ያንን የዘራውን ብቻ አይደለም በጣም በብዙ እጥፍ በብዙ ነገር ያጭዳል። እና በተለያዩ ነገሮች እግዚአብሔር ያሳጭድ እንላለው። በቃ ከዚህ በላይ ባለ ይሻላል። ምክንያቱም ፐርሰናሊ እሱ ብቻ ለማለት አይደለም፣ ሁላችሁም ደግሞ በብዙ ነገር አብረን ቀጥለናል። እግዚአብሔር አምላክ ይባርካችሁ። ፍቅር ባይኖር የሁሉ ነገር ማሰሪያው ፍቅር ነው። ፍቅር ከሌለ ነገር ግን ማአት ነገር ቢኖር አይበቃም ራሱ ማለት ነው። እና በብዙ ነገር በፍቅር አሳልፈናል። ሪሶርስ ናችሁ እናንተ ሌላችሁበት ቦታ ሁሉ እግዚአብሔር ይጠቀሙ።